ወዶና ፈቅዶ አገሩን ጥሎ የተሰደደ የወጣ የለም አልነበረም። እየወደድናት አገራችን እያነባች እኛም እያለቀስን ሳንወድ በግድ አሊያም ሁኔታ ልመች ብሎም ወይም ኑሮ ከብዶን የምንወዳት አገራችንን ጥለን ወጥተናል። ዛሬ ላይ ሆነን እንዲህ በተንጣለለ አዳራሽ ላይ በአማረ ሁኔታ ስንሰበሰብ ትናንትናችንን ማሰብ ይገባናል። ለስደት የዳረገን፣ ለመለያየት የዳረገን፣ ለመከፋፈል የዳረገን ምስጢር ምን እንደሆነ ማሰብ ያስፈልገናል። ያንን መለስ ብለን ስናስብ ውጤቱ አገር ጥሎ መጥፋት፣ አንዳችንን ማሳደድ፣ እምንወዳት እናታችንን እየወደድናት ጥለን መሰደድ ነው የነበረው ትርፉ። ስለዚህ ዛሬ እኛ የኢትዮጵያ ልጆች አገራችንን ለመቀየር ኢትዮጵያ የምንወዳትን ኢትዮጵያን ለመለወጥ እያንዳንዳችን ኢትዮጵያውያን ራሳችንን መለወጥ አለብን።